ዘይ ጸባይ ያለው ልጅ ካላችሁ በደንብ አድርጋችሁ ቁንጥ ማድረግ አለባችሁ ወላጆች ከዚህ ቪዲዮ መማር ያለባችሁ እሱ ነው ልጅ በደንብ መቆንጠጥ አለበት ሊትሪን ግን ያልተቆነጠጠ ዘልዛላ ልጅ ስለሆነ አያቱን ሁሉ ይደበደባል ይሄም ነገር አነጋጋሪ ሆነ በዜና ሁሉ ወራት ተጀመረ አያቱን ይደበደበ የመጀመሪያው ህፃን ልጅ ተብሎ ዜናውም ይሄን ይመስላል አንዴ ስሙ 7-year-old who stole his grandmother's SUV and went on a dangerous joyride his latest incident አሁን ሊትሪን በጣም ታዋቂ ሆነ ጊዜያቶችም አልፎ ከ2 አመት በኋላ አሁን 9 አመት ሆነ ሾላይ ሁሉ ቀርቦ ይጠየቃል ያያትን መኪና እንዴት ትሰርቃለ ጥፋተኛ ነህ ሲለው የኔ ጥፋት አይደለም ቁልፉን ጠረጴዛ ላይ አስቀመጠች ወሰድኩት ቁልፉን ቦርሳ ውስጥ ነበር ማስቀመጥ የነበረባት ይላል ከሱም በተጨማሪ ደግሞ አኒሜሽን ፊልሞች አሉ ሲሪየስ አኒሜሽን ካርቶን ፊልሞች እሱ ላይ ሁሉ ካራክተሩን ያስቀብታል አሁን ጊዜያቶች አለፉ ትልቅ ሆነ ትምርቱንም እየተማረ ነው አሪፍ ውጤትም ማምጣት ጀመረ መጥፎ የሚባሉ ስራዎችንም እየሰራ አይደለም ሰዎችም በፊት ባለው ዕውቅና መሰረት ኢንተርቪው ያደርጉታል አሁን አድጎም ይሄንን ነው የሚመስለው እዚህ ጋር መታየት ማለት ነው ሁሉም ኢንተርቪው ላይ ደግሞ በቃ ያረኩት ነገር መጥፎ ነው ከስተት ተምሬያለሁ ትክክል አልነበረም ይያላል የሚያወራው እና አሁን እሱ ጨዋ ሆነ ለማለት ይከብዳል ምክንያቱም 2017 ላይ እንደ ፈረንጆች አቆጣጠር አሁን 16 አመት ሆኖታል ጊዜውም መሽቷል ከጓደኞቹ ጋር ነው በስልኩም ራይድ ይጠራሉ የራይድ ሹፌሩም ይመጣል መኪና ውስጥም ይገባሉ ከዛ ሶዮን የጠሩት ቦታ ኦርደር ያደረጉበት ቦታ የጓደኛቸው ቤት ነው እዛ ይወስዳቸዋል ጓደኛቸውም ይወርዳል ግን ሊቴሪየም ውስጥ ነው ሹፌሩ ከዛ ግራ ገባው ለምን አትወርዱም ይላቸዋል ሊቴሪየም በይሰት ንዳው ብሎ ያዘዋል ሹፌሩ ደግሞ ኦሬዲ ተባባለበት ቦታ አድርሻቸዋል እንዲሄድ መፈልግበት ቦታ ከፈለጋችሁ በአፕሊኬሽኑ ኦርደር አድርጉ ከዛ ላሽ ጀምርላችሁ ይላቸዋል ወደሚፈልጉበት ቦታ ማለት ግን እነሱ ይሄን ማድረግ አልፈለጉም ጭራሹኑ ከኋላ ጓደኛው ሽጉጥ ያወጣል በመዳፉም ይመታዋል ንዳው ዝም ብለ ይለዋል እሺ ቆይ ምናም ብሎ እንደሚያስነሳ ያደርገው መኪናው ግን መኪናውን ከፍቶ ብን ብሎ ይወጣል ሹፌሩ ግን ችግሩ ከመኪናው ሲወጣ ሶዮ ንብረቱን እንዳለ ጥሎ ነው የወጣው እኛም እሱን ነገር ይወስዳሉ ጭራሽ መኪናውን ሊቴሪና አስነስቶ ይሄዳል ወዲያውም ታዲያ ሹፌሩ ፖሊስ ጋር ሰው እንዲደውለት አደረገ ፖሊስም ነገሩን መጥቶ ማይጀመራ ማናቸው የሚለውን ነገሩ ግን በጣም ሲምፕል ነው ለምን ካላችሁ ሊቴሪን ኦርደር ያደረገው በማስልክ ነው ይሄንን ሹፌር በራሱ ስልክ ነው ስለዚህ ኦርደር ስታደርጉ ሙሉ ኢንፎርሜሽናችሁን ለድርጅታችሁ አፑ ላይ ይቀመጣል ስልኩም አለ ስልኩንም ደግሞ መስመሩን ይዞ የማስልክ እንደሆነ ማጣራት ይቻላል ስለዚህ ጊዜ አልፈጅባቸውም ወዲያው ነው ሊቴሪን ከጨም ያደረጉት ለ3 አመትም ይፈረድበታል 2019 ይመጣል 2019 ተለቆ ወዲያው ድጋሚ ይያዛል ሊቴሪን በአሁኑ ደግሞ 1 አመት ከ9 ወር ነበር የተፈረደበት እንደተለቀቀ በ2023 ድጋሚ አሁንም ሊቴሪን ይያዛል አሁን አድጎም ትክክለኛ ፎቶ ይሄን ይመስላል የሰርቬይ ፎቶ ሲያነሱት ማለት ነው በአሁኑ ተይዞ የነበረው በመኪና ስርቆት ነው 2 አመት ያክልም ነው የተፈረደበት ቤቢ በዚህ አመት ጨርሶ ሊወጣ ይችላል ይሄን የተረገመ ሊቴሪን የሚባል ልጅ እንዲሆነ ያደረገው ማን ቤተሰቡ ነው አንዳንድ ሰለጠንም ብላችሁ ልጃችሁን ማትቆነጥጡ ልጃችሁን ማትቀጡ ብዙ ወላጆች አላችሁ በመነጋገር እንመን ምትሉ የ7 እና የ5 አመት ልጅ በመነጋገር ለማሳመን ምትሞክሩ ልክ እንደኩያችሁ ቁጭ አርጋችሁ ልትመክሩ ልታጫውቱ ምትሞክሩ ብዙ አላችሁ አንዳንዴ መቆንጠጥ አሪፍ ሳይበዛ ኮንፊደንሳቸውን ሳያሳጣቸው ምክንያቱም ልጁ አድጎ በእናንተ ብቻ አይደለም በሙሉ ማህበረሰቡ ችግር ይፈጥራል ለሰዎችም ችግር ይሆናል ስነስርዓት የሌለው ከማሳደግ አለመውለድ ይሻላል ወዲያችኋለሁ በቀጣይ ቪዲዮ እንገናኛለን ሰብስክራይብ ላይክ ማድረጋችሁ እንዳትረሱ ባይ